አሁን በስልጣን ላይ ያለው የህወሓት መራሹ የኢህአዴግ መንግስት የዛሬ 25 ዓመታት በፊት ወደ ስልጣን በጠመንጃ ኃይል ሲመጣ ከሀገሪቱ አንድነትና ሉዓላዊነት ታሪክ ጋር ሳትነጣጠል ረጅም ታሪክ የምትጋራው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከመንግስቱ አገዛዝ መገርሰስ ማግስት ዋነኛ ኢላማ እንደነበረች የሁሉም ዘንድ የታመነ እውነት ነው። ወደ ስልጣን የመጡት ኃይሎች በፍልስፍና አስተምህሯቸው ማርክሲዝም ሌኒኒዝም የሚመሩ በመሆናቸው ተጨማሪ ከሚያራምዱት የዘውግ ፖለቲካም አንጻር ቢሆን በእምነት ተቋማት ስልጣናቸውን ማስጠበቂያ በመጠቀም ነባር መዋቅራቸውን ማፈራረስ ብቻ ሳይሆን የእምነት መሪዎቻቸውንም በስርዓቱ ዋነኛ መሠረት ጋር ማስማማት ነበረባቸውና ያደረጉትም ያንኑ ነበር። በሀገሪቱ ሁለት ትልልቅ የሃይማኖት ተቋማት ዋነኛው የኢትዮጵያ ኦርቶዶክስ ተዋሕዶ ክርስትና እምነትና የእስልምና መጅሊስን ከቀበሌ እስከ ላዕላይ ጠቅላይ ጽሕፈት ቤቱ ድረስ በተመሳሳይ መልክ ፈርሶ መሰራት ነበረበትና በአጋሮቻቸው የነቃ ተሳትፎ ምኞታቸውን እውን ለማድረግ ግን የጠነከረ የምዕመናን ተቃውሞ ቢገጥማቸውም የጦር ኃይላቸው እያስኮረኮሙ ተቋማትን እንደ ሐሳባቸው ለማስፈጸም እስከ ዛሬ ሲደክሙ ታይተዋል። ዛሬ በነገራችን መነሻ ይህንን ሰፊና ጥልቅ የእምነት መብት ጥሰት ለመዘርዘር ሳይሆን ዋነኛ ዓላማችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅዱስ ሲኖዶስ የጥቅምቱ ጉባኤው ላይ ካከናወናቸው በርካታ ጉዳዮች ውስጥ አንዱ የሆነውን የብፁዕ አቡነ ሚካኤል ዘጎሬን የሰማዕትነት የሰየመበት ውሳኔ በመነሳት ከእርሱ ጋር ተያያዥነት ባላቸው የቤተ ክርስቲያኗ ጉዳይ በማንሳት አድማጮቻችን ግንዛቤ ይሰጣሉ ባልናቸው ጉዳዮች ላይ ለመወያየት አንድ የውጭ የሚኖሩ የእምነት አባት ለውይይት ጋብዘን ይዘን ቀርበናል። ቆይታችሁ ከእኛ ጋር አድርጋችሁ ትከታተሉን ዘንድ ግብዣችን ነው። የዕለቱ እንግዳችን ቄስ አስተሬ ጽዬ ይባላሉ። በዩኤስ አሜሪካ የካርሰስ ደብረ ሳህል መድኃኔ ዓለም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ዋና አስተዳዳሪ ናቸው። በቅድሚያ ቄስ አስተሬን ጽዬ ለጥሪያችንን ተቀብለው ውድ ጊዜውን ሰውተው በዛሬው ቃለ ምልልስ ስለቀረቡ በመሬት ኢትዮ እስራኤል ድምፅና በተመልካቾቻችን ስም ምስጋናዬን አቀርባለሁ። እንደምን ዋሉ? ጤና ይስጥልኝ። እንዴት ናችሁ? በቅድሚያ ከሁሉም በላይ ዛሬ ጥሪያችንን አቅብረው ይህን ቃለ ምልልስ ከመሬት ኢትዮ እስራኤል ድምፅ ጋር ለማድረግ ፈቃደኛ ሆነው ስለቀረቡልን በእኛና በአድማጮቻችን ስም ምስጋናዬን አቀርባለሁ። እኔም ለዚህ ምስክርነት ላበቃኝ አምላክ እናንተንም ለዚህ ምስክርነት እንድትዘጋጁ ላበቃችሁ አምላክ ትልቅ ምስጋናን ለእግዚአብሔር ማቀርባለሁ። እናንተንም አመሰግናችኋለሁ። እንግዲህ ወደ ቃለ ምልልሳችን እንሂድና ዋነኛው የዕለቱ የመወያያ ርዕሳችን አድርገን ያቀረብነው በቅርቡ በጥቅምቱ ጉባኤ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሀገር ቤቱ ሲኖዶስ አቡነ ሚካኤልን ሰማዕትነት አድርጓል፣ ሰይሟቸዋል። ይህንን ስያሜ በተመለከተ መጀመሪያ ነገር አድማጮቻችን በትክክል እንዲገነዘቡት የሚያስፈልግ ነገር አለ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሌሎቹ በተለየ ሁኔታ እንደዚህ ቅድስት ሰማዕታትን ወሰነች። በእነሱም በስማቸውም ቤተክርስቲያን እያስቀረጸች በሀገር ቤት የተለየ ስርዓትና በጣም ረጅም የሆነውን የታሪክ ሂደት አብራ አልፋለች እና ምዕመናን አንዳንድ ጊዜ ዘመናዊ ነን የሚሉ ማለትም ከዛው ከክርስትና የወጡ ኃይሎች ከነጭራሹ የቤተ ክርስቲያንን መታነጽና ከዛም አልፎ እንደገና ሕገ ታቦቱን እንደ ጣዖት አምልኮት የሚመለከቱ ኃይሎች ስላሉ እንደዚህ ያሉ ሰማዕታትን ደግሞ እንደ ምሳሌነት እነሱ የሚጠቀሙባቸው ነገር ስለሆነ ይሄ በምዕመናን መካከል የተሸራረፈ አመለካከት እንዳይኖር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታራምደው የዚህ አይነቱን ሂደትና ስርዓተ ሕግ እንዴት ነው የተቀበለችው? ከመጽሐፍ ቅዱስ አንጻር እንዴት ነው የሚተነተነው? ይሄንን እንዲያው ሰፋ አድርገው ቢያብራሩልን። ቤተክርስቲያን የተመሰረተችው በክርስቶስ ላይ ነው። ክርስቶስ ከሥላሴዎች አንዱ ዓለምን የፈጠረ አምላክ ባሪያ የፈጠረውን ሰው የወደደ ያከበረ ሲበላሽበት ባሪያው የፈጠረው ሲበላሽበት እንደገና የተበላሸውን አካሉን በመልበስ አፍቅሮ ወዶ ያከበረ ሰውን የወደደ አምላክ ነው። የዚህን ምሳሌነት ቤተክርስቲያናችን ትከተላለች። ከልደቱ ጀምሮ እስከ ምጽአቱ ድረስ ታምናለች፣ ትመሰክራለች። አሁን ወንድሜ ወደ አነሳው ጥያቄ ስንሄድ በዚህ
መንገድ ከነ ዮሐንስ አፈወርቅ ጀምሮ ጥንታውያን አብያተ ክርስቲያናት ተጉዘዋል። ዓለም እየተለዋወጠ ይሄዳልና ዛሬ የክርስቶስን መወለድ፣ የክርስቶስን መሰቀል፣ መሞት፣ መነሳት ሰው ስለሰበከ ስላስተማረ አይሰደድም፣ አይደበደብም፣ መልኩ ተለውጧል። ምናልባት በአክራሪያን እስላሞች በአረብ ሀገር ካልሆነ በቀር በየትም ዓለም ስለ ክርስቶስ መሞት መሰቀል ሰው ቢናገር አይገደልም፣ አይታሰርም፣ አይደበደብም። በዚህ ምክንያት በሉቃስ 2:14 ላይ የሰፈረውን ቤተክርስቲያን እንድትጠብቅ ከጥንት ጀምሮ እየተነገረ መጥቷል። ይህም ማለት ምንድነው? ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ ብለው በክርስቶስ ልደት ዙሪያ የሰማይ ሰራዊት አድንቀዋል። ይህም ማለት ክብር በሰማይ ለእግዚአብሔር ይገባዋል፣ ሰላም በምድር በጎ ፈቃድ ለሰው ልጅ ማለት ነው። አሁን እንግዲህ ቤተክርስቲያን እነዚህን ለማስጠበቅ መሰለፍ አለባት። ክብር በሰማይ ላለ ለእግዚአብሔር፣ ሰላም በምድር በጎ ፈቃድ ለሰው ልጅ ሲደፈርስ ሲበላሽ፣ እነዚህ ሲናጉ፣ እነዚህን ለሚያስጠብቁ ሁሉ እውነተኞች ቤተክርስቲያን ትቆማለች፣ ትወዳቸዋለች፣ ትሰልማለች። ራሷ ቤተክርስቲያን ሰማዕት ናት። ሰማዕት ማለት ምስክር ማለት ነው። ምስክር ማለት ነው። ቤተክርስቲያን በመሬት ላይ ያለች ምስክር ናት። አሁን እግዚአብሔር ክብር በምድር ላይ ሰላም እንዲኖር ለሰው ልጅ በጎ ፈቃድ የሰው ልጅ እንዲና የሚገስ ሲመጣ ሁሉ የሚናደፉ ሰዎች በዓለም ላይ አሉ፣ እውነተኞች። እነዚህን የሚቃወም፣ እነዚህን የሚደበድብ፣ እነዚህን የሚጋደል፣ እነዚህን የሚያስር፣ እነዚህን የሚቀጠቅጥ ሲመጣ ቤተክርስቲያን በእነዚህ ጎን በመቆም ትመሰክራለች። እነዚህን የሚያደፈርስ ሲመጣ በውግዘት ታወግዛለች። እነዚህን የሚያከብር በዚህ የሚንቀሳቀስ ሲመጣ ደግሞ ሰማዕታት ምስክሮች እያለች ትሰይማለች። ቤተክርስቲያን መንግስትህ ትምጣ እያለች ትጸልያለች። የእግዚአብሔር መንግስት ፈቃድህም በሰማይ እንደሆነ በምድር ይሁን፣ ጸሎቷ የሚሆነው መመሪያዋ የሚሆነው። አሁን እነዚህ ነገር ሲቃወሱ ቤተክርስቲያን ኃላፊነት አለባት። አሁን እንግዲህ በእነዚህ ዙሪያ የተሰለፉትን ሁሉ ታቅፋቸዋለች፣ ትወዳቸዋለች፣ ታከብራቸዋለች። ሰማዕታት እያለች ገርልም ትጽፋለች፣ ታሪክም ስንክሳር ትጽፋለች። ለእነዚህ ተቃራኒ የሆነውን ሁሉ ትዋግዛለች። ጸሎታችን ሁሉ ዘይሁን መርሃ ለቤተ ክርስቲያን አምላካችን ሆይ ለቤተ ክርስቲያናችን ትክክለኛ አመራር የዘረጋህ ትክክለኛ አመራር ዘይሁን መርሃ ለቤተ ክርስቲያን ወተናገር ጽድቀ በውስቴታ በእንተ ቅድስት ቤተ ክርስቲያን። ይሄ እንግዲህ በየጊዜው የምንጸልየው ጸሎት ነው። አምላካችን ሆይ ከቤተ ክርስቲያናችን ውስጥ እውነት ተናጋሪዎችን አታጥፋብን። እውነት የሚናገሩት ይድመቁ፣ ቁጥራቸውም ይስፋ። የጽድቅ አምላክ የሰላም አምላክ አንተ ነህና እያለች በጸሎቷን በስራዋን የዕለት ተግባሯ ይሄ ነው። ለዚህ ዘበኝነት በዚህ መሬት ላይ ተዘርግታለች ቤተ ክርስቲያን። እንግዲህ እነዚህን እየጠበቁ ከዓለም ጋር የሚታገሉትን ሁሉ ሰማዕታት ምስክሮች እያለች እንድትሰይም ስልጣን ተሰጥቷታል። ክርስቶስ ራሱ በወንጌሉ መኑ ጠቢብ ዘይሰይሞ እዚሁ ውስተ ቤቱ ወይመሰ ገብርኩ ዘይዘብጥ አያጺሁ እንዘይሰቲ ወይበል ምስለ ሰካርያን ወአማጽያን እያለ ክርስቶስ ተናግሯል። ምን ማለት ነው? ይሄን ከባለስልጣን ጋራ ይህንን ከሚጠሉ የህዝብን ሰላም ከሚያደፈርሱ የህዝብን በጎ ፈቃድ ከሚዘርፉ ቅድስናን ከሚያጎሳቁሉ ጋራ ሳይሰለፉ ከነሱ ጋራ ሳይሰየሙ ከነሱ ጋራ ምንም ነገር ሳይሳተፉ
የሚጓዙ ሁሉ እግዚአብሔር የሰየማቸው ጠቢባን ናቸው። እነዚህ እግዚአብሔር የሰየማቸው ጠቢባኖች የሚለኩት ቅድም የዘረዘርኳቸውን ነገሮች በመጠበቃቸው ብቻ ነው። ከነዚህ ጋር የሚጋጩ ግን ራሳቸው የተወገዙ ናቸው። እንደገና ልድገመው። ወመሰ ገብርኩ ዘይዘብት አያቂሁ ዘይሰቲ ወይበል ዓለም የወደደውን እየወደዱ ስጋዊ ነገር ከሚፈልጉ ህዝብ ከሚያስጨንቁ አማጽያን መሪዎች ጋር አብረው እየበሉ እየጠጡ ማንኛውም ነገር እየተሳተፉ የማይሄዱ ብፁዓን ይላቸዋል፣ ቅዱሳን ይላቸዋል። ነገር ግን ህዝብን ከሚያሰቃዩ፣ ህዝብን ከሚያሳድዱ፣ የህዝብን ሰላም ከሚያደፈርሱ ጋር አብረው የሚሄዱ ግን መገለዋን ይላቸዋል። ግብዞች እያለ ያዋዛቸዋል። ይሄ ክርስቶስ የተናገረው ነው። እንግዲህ በዚህ መሰረት እንዲህ ያለ ባህሪ፣ ርካሽ ባህሪ፣ ሰላም የሚያደፈርሱ፣ ህዝብ የሚያስጨንቁ፣ የሰው ክብር የእግዚአብሔርን ክብር ሁሉ ጥያቄ ላይ የሚጥሉ ሁሉ ሰዎች መወገዝ አለባቸው። ይህንን የሚያከብሩ ደግሞ በምስክርነት መወደስ አለባቸው። ይህ እንግዲህ ክርስቶስ ያዘዘው ነው። በዚህ መንገድ ቤተክርስቲያን ትጓዛለች። ክርስቶስ ራሱን ይሰጣል። በእኔ የሚያምን እኔ የምሰራውን ስራ ይሰራል፣ ከዚያም የበለጠ ይሰራል ይላል። ክርስቶስ ሞቷል፣ ተሰቅሏል፣ በድንግልና ተወልዷል። ግን በዚህ መንገድ ሊሄድ ማንም የሚችል የለም። ያ ማለት ከመዘኘት ነፍሶ ቤዛ ቢሱ ለወንድሙ ተላልፎ መሞትን፣ በጎ ስራ መስራትን፣ ሰላምን መጠበቅን፣ ለህዝቡ መቆምን፣ ከአማጽያን ከካህዲዎች ጋር አለመሰለፍን ይህንን የሚያደርጉ ሁሉ እኔ ከማደርገው የበለጠ ይሰራል በእኔ የሚያምን ከሆነ እያለ ተናግሯል። እንግዲህ ይህንን መስፈርት ያሟሉ ሁሉ ሰማዕታት ይባላሉ። ቤተክርስቲያንም ራሷ ሰማዕት ናት፣ ለዚህ ምስክር ናት። ይህንን የሚያደርጉትን ተዋግዛለች፣ በውግዘቷ ትመሰክርባቸዋለች። ስለዚህ ቤተክርስቲያን ይህ ስልጣን አላት። እሺ ቄስ አስተሬ እዚህ ላይ በጣም ጥሩ ነገር ነው የገለጹልን። ነገር ግን አሁን ከሁለተኛው ጥያቄ ጋር አብሮ የሚሄድ አንድ ከመጀመሪያው ጥያቄ ላይ ያልመለሱልኝ ነገር አለ። በመጨረሻ ላይ በስማቸው ደብር ሰይሞ ቤተክርስቲያን አንጾ መገንባት፣ ለነሱ መስገድ ለክርስቶስ ብቻ ነው የሚሰገድና ይሄ አግባብ አይደለም የሚሉ አዲስ መጤዎች አሉ የሚለውን ነገር ሳይረሱ ከዛው ጋር አብረው ግን የብፁዕ አቡነ ሚካኤልን ገድለ ታሪካቸውንም ጨምረው ቢያብራሩልን በእርሶ እይታ። አቡነ ሚካኤል የሚገባቸው ሰው ናቸው። ነገር ግን ለምንድን ነው እስካሁን የዘገየው? ሁለተኛ ጥያቄ ላይ እሱ ወደሱ ጥያቄ እንሄድበታለን። ስለሳቸው በርሱ አቡነ ሚካኤል እስካሁን መዘግየታቸው አጠያያቂ ቢሆንም ይገባቸዋል። ምክንያቱም ከላይ ያልኩትን የፈጸሙ አባት ናቸው። የኢትዮጵያ ሕዝብ ሰላሙ በደፈረሰበት ጊዜ፣ ኑሮ በተቃወሰበት ጊዜ፣ በጭንቅ በሐዘን በነበረበት ጊዜ፣ በጣሊያን በሚቆላበት ጊዜ ብቅ ያሉ ናቸው። እዚህ ላይ እንግዲህ እናስተውል። አቡነ ሚካኤል የተገደሉት ክርስቶስ ተወለደ፣ ክርስቶስ ተሰቀለ፣ ክርስቶስ ሞተ፣ ክርስቶስ አረገ፣ ክርስቶስ ተመልሶ ይመጣል እያሉ በመስበካቸው አይደለም፣ እርሱም አይደለም። አቡነ ሚካኤልን ያስደነቃቸው ሰላም ጠፋ። ጣሊያኖች የቤተሰቡን ሰላም አደፈረሱት፣ መሬቱን ዘረፉት፣ ድንበሩን ሁሉ አቃወሱት፣ እርስ በርሱ አጋጩት፣ ደፈረሰ። በዚህም ጊዜ አቡነ ሚካኤል ካሉበት ተንቀሳቀሱ። ይህንን ማድረግማ አትችልም፣ ህዝቤን እንዲህ ሊታረግ አይገባህም፣ ተፋለሙት። ቅድም ያልኩትን የፈጸሙት እንጂ ከክርስቶስ ልደት ጀምሮ እስከ ትንሣኤው ድረስ ያለውን እየሰበኩ አይደለም። ጣሊያን ይህንን አትስበክ አላላቸውም። ቅድም ያልኩት ይህንን ነው። ከእንግዲህ ወዲህ በዚህ መሬት ላይ ስለ ክርስቶስ መሞት፣ መነሳት፣ መሰቀል በመስበክ ማንም አይገደልም። አሁን ዛሬ ኢህአዴግ ከጽንፍ ማንም ይህንን ቢሰብክ ጉዳዩ አይደለም። ዛሬ ከመንግስት ጋር የሚጋጩ ሰላም አጎደልክ፣ የሰውን ክብር አጎደልክ። ሰው ደግሞ ከአመራር ምሬት የተነሳ
ከመጨነቅ የተነሳ ተፈጥሮውን ጠላ። እግዚአብሔር ሆይ እግዚአብሔር የሚባል አለ እንዴ? እንዴት እግዚአብሔር ዝም ብሎ አይመለከትም? ካህናቱስ በእውነት በእግዚአብሔር የሚያምኑ ከሆነ እግዚአብሔር የወደደው እግዚአብሔር ያከበረው ወዶ ያፈቀረው የሞተለት ሰው ሲሰቃይ እንዴት ምን ይላሉ? ባያምኑ ነው እንጂ በእግዚአብሔር። ስለዚህ ካህናቱም አያምኑም፣ እግዚአብሔርም የለም ማለት ነው። እስኪል ድረስ ህዝቡ መሮት ጭንቅ ላይ ነበር በዚያን ወቅት። በዚህም ጊዜ አቡነ ሚካኤል ተንቀሳቀሱ። የእግዚአብሔርን ህልውና ክብሩን የእግዚአብሔርን ፍቅሩን ገለጹ። ፍቅሩ የሚገለጽበት ለሰው ሲቆም ነው። የወደደውን እግዚአብሔር የወደደውን ሰው ስናፈቅር ስናከብር ኢሜጁን አርአያውን ሰውነቱን በመልበስ የወደደውን ያፈቀረውን ሲደፈርስ የሰው ህይወት፣ የሰው ሰላም፣ የሰው አንድነት፣ የሰው ክብር ሲነካ የእግዚአብሔርም ክብር ይነካል። ሰላም ሲደፈርስ እግዚአብሔር ይቆጣል። አቡነ ሚካኤል ለዚያ ተንቀሳቀሱ። ስለዚህ ይገባቸዋል መስገድ። እሺ ቀጥል። በጣም ጥሩ። እኔ በጣም አመሰግናለሁ። አሁን በሶስተኛ ደረጃ የማቀርበው ነገር አለ። ከላይ አንዱ ያልመለሱልኝ ነገር አለች። አይተዋት ቢሄዱ ደስ ይለኛል። ዋነኛው ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሁን ባለችበት ይዞታ የቤተክርስቲያኗ ቀኖና ተጥሶ ቅዱስ ፓትርያርኩ እያሉ በሕይወት እያሉ በእርሳቸው በኃይል አግሎና አግዞ የቤተክርስቲያኗን አገልጋዮች አባቶችን 50 በመቶ በላይ ያገለለ ኃይል ቅዱስ ሲኖዶስን በሚመራበት ወቅት ላይ ነው ያለው። ሁለተኛው የሃይማኖት አባቶች በፖለቲካ ውስጥ ንቁ ተሳትፋፊ ሆነው ዛሬ ልጆቻቸውን የጠፋውን መንጋ ፍለጋ ሳይሆን ከመንግስት ጎን ሆነው እንዲያውም በደል ያደረሱ ነው ተብለው በሚወቀሱበት ጊዜ ነው ያሉት። አባቶች ከሀገር ውስጥ ስልጣንን በኃይል በተቆጣጠጠው መንግስታዊ ሽብርተኝነት በሚፈጸምበት ጊዜም ያንን ነገር በአባትነታቸው ውግዝ ከማሪዎስ ብለው አውግዘው ሰራዊቱን መሳሪያውን እንዲያስቀምጥ በሚደረግበት ሁኔታ ላይ ያሉ፣ ነገር ግን እነሱ በዚህ ተቃራኒው ያንን ነገር ድጋፍ እያደረጉ እንዲያውም አልፎ አልፎ ለፕሮፓጋንዳ ዋነኛ መጠቀሚያ አድርጎ ከአንድ ሽብር ከተካሄደ በኋላ እነዛን ሰላምን፣ ዴሞክራሲን፣ ነጻነትን ፈልገው የወጡና የተገደሉ ሰዎችን በማውገዝ በቴሌቪዥን መስኮት ላይ ብቅ ይላሉ። ሌላ በኩል ራሷ ቤተክርስቲያኗ አሁን እምናት የምጣልባት አይደለችም የሚባለውና አብዛኛው ምዕመን በዚህ አዝኖና ተክዞ ባለበት ጊዜ የአቡነ ሚካኤል ጉዳይ ግን ቀድሞ መሰራትም ሲገባው ያንን ያህል ዘመን ተንከባሎ መጥቶ ለምንድነው አሁን ይህንን ነገር ሊያደርግ የሚችል? በእውነት አሁን ያለችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ይህንን ስልጣንስ ራሱ ቅድስና ኖሮት ሌሎችን የመቀደስ አቅም አለው ወይ? ማለት ሞራላዊ ኃይሉና ብቃቱ አለው ወይ? እንዲያው ይሄንን ቢመልሱልኝ። ደህና መልሱ ቅድም ካልኩት ጋር የተያዘ ቢሆንም ወደ ዝርዝር ሁኔታ አሁን ወደሚካሄደው ስንሄድ ይህ መንግስት የወያኔ መንግስት ማለት ነው ወደ ሀገር ከመምጣቱ በፊት ፖለቲካውን የቀመረው መጀመሪያ ኦርቶዶክስንና አማራውን ሰበርኩት እያለ ነው። ይህንን አውጀዋል፣ እየተናገሩትም ነው። እንግዲህ ያጠያይቃል። ትልቁ ስህተት ይሄ ነው። ይህ ያለው ሲኖዶስ ቤተክርስቲያኑ መጀመሪያ ከሰበረው መንግስት ጋር ነው የተባበሩት። ህዝበ ክርስቲያኑ ሰበርኩት ካለው ጋር ነው የተባበሩት። ይህ ሲኖዶስ ቅድም ባልኩህ በአቡነ ሚካኤል መስፈርት የነሱ ግብር የነሱ የክርስቶስን ፈቃድ የህዝብ ፍቅር ቢኖራቸው ኖሮ መጀመሪያ ከዚህ መንግስት ጋር ምንም ነገር ንክኪ ሳይኖራቸው አንተ ሆይ እንዴ ይህችን ቤተክርስቲያን ተርኳት ብለሃል፣ አባትነታችን ለዚህ ህዝብ ነው፣ ልጆቻችን ክርስቲያኖችንም ሰበርኳቸው ብለሃል፣ አውጀሃል፣ ካንተ ጋር ምንም አንሰራም፣ አንሰለፍም በኢትዮጵያ ምድር፣ መጀመሪያ ይቅርታ ጠይቅ፣ ንስሐ ግባ፣ የሰበርካትን ቤተክርስቲያን ይቅርታ ጠይቃት፣ ሰበርኩት ያልከውንም ኦርቶዶክስና አማራውን ይቅርታ ጠይቅ። እዚህ ላይ እንመልከት። ሰበርኩት እያለ የመጣ ኦሮሞውን አይደለም፣ ጉራጌውን አይደለም፣ ወላይታውን አይደለም፣ ከምባታውን አይደለም፣ ሌላውን አይደለም፣ ቤተክርስቲያኒቷንና አማራውን ሰበርኩት እያለ እያወጀ ነው የመጣው። እነዚህ ሰዎች የሚያውቁ መጀመሪያ ይሄ ነው መጠየቅ ያለባቸው። ይሄ እንግዲህ ጥሩ ጋዜጠኛ አደንቃለሁ ወንድሜ፣ ይሄን እንድንነጋገር ያዘጋጀ አምላክ የተመሰገነ ይሁን። ወደዚያ እንሂድ። በዚህ ነው መጀመሪያ የምንልካቸው።
ሲኖዶስ ለማለት የዚህ ቤተክርስቲያን ሲኖዶሶች ናቸው ወይ ብሎ ለመጠየቅ ይህንን መመለስ አለባቸው። መጀመሪያ ወደ ዝርዝሩ ከመሄድ በፊት ብቃት አላቸው የላቸውም ለማለት ለዚህ መልስ አላቸው ወይ? መንግስትስ መቻፈረ ሰበርኩ እያለ አይደለም ወይ? ከዚህ ጋር እኮ ነው አብረው የተሰለፉት እነዚህ ሰዎች። መጀመሪያ ይህንን ማድረግ ነበረባቸው። ይህን ካላደረጉ ከዚያ በኋላ ከገቡ በኋላ መንግስት ያደረገውን ሁሉ እያደረጉ ቢሄዱ ምን ያስደንቃል? ምንድነው የሚያስደንቀው? መንግስት ወደደን ሁሉ እያደረጉ ቢሄዱ የሚያስደንቀው አይደለም። መንግስት ትክክል አይደለም፣ የህዝብን ሰላም አደፈረስክ፣ የህዝብንም በጎ ፈቃድ ዘረፍክ የሚለውን ሁሉ ጸሐፊ ታራሚ እያለ ሲያስር እነሱም ታራሚ፣ እንዲያውም ህዝቡ ምንም የማይገባው የ3 ዓመት ህፃን መጠየቅ የማይችል ወያኔ መምህር፣ ወያኔ ሊቅ፣ ወያኔ አስተማሪ አድርገው እየሰበኩ ያሉ ሰዎች ናቸው። እንግዲህ ወደ አንተ ጥያቄ ለምን መጀመሪያ መመለስ አለበት። ጥሩ ጋዜጠኛ ከሆነ ከዚህ ሲኖዶስ ጋር ሌላ ነገር ከመጀመሩ በፊት ይህንን ጥያቄ መጠየቅ አፋጦ መያዝ ነበረበት። ይሄ እየተሸፈነ ነው ያለው፣ የተቸገር ነው ይሄ ነው። መጀመሪያ ይሄ ሲኖዶስ መመለስ አለበት። ከዚያ በኋላ ነው ወደ ሌላው ድርድር የምንሄደው። ይሄ ተሰብሯል። ስለዚህ በዚህ መንግስትና በሲኖዶሱ መካከል እኔ ልዩነት አላይም። ሲኖዶሱም እነዚህን የሰበሰባቸው በሙሉ የሚያደርገውን እንዲያደርጉ እሱ ያወጀውን እያወጁ እንዲሄዱ አሜን አሜን እንዲሉ ያዘጋጃቸው ሰዎች ናቸው። ስለዚህ ቤተክርስቲያን ዛሬ መወቀስ የለባትም። ምክንያቱም ቤተክርስቲያንና ቅድም የተናገርኩትን ሰጥታናለች፣ አስተምራናለች፣ አዘጋጅታ መጽሐፉን ቁጭ አድርጋለች። ነገር ግን ይህንን ገሸሽ አድርገው ከመንግስት ጋር አብረው እየተነጋገሩ እየተግባቡ የገቡ ሰዎች በዚህ ዘመን ያለን ካህናት ተወቃሾች ነን። ቤተክርስቲያኒቷማ ቅድስት ናት፣ ንጽሕት ናት። አሁን የተነጋገርኩት ሁሉ እኔ ከእናቴ ውያ አላመጣሁትም። አባቴ እንደ እሸት ቆርጦ ያቃመኝ አይደለም፣ ከዚያቹ ቤተክርስቲያን ያገኘሁትን ነው የምናገረው። ስለዚህ ይቺ ቤተክርስቲያን እነዚህን ሰዎች አታውቃቸውም፣ ዘለው የገቡ ናቸው። እንደ ወያኔ አማራው እየሰበሩ ናቸው። ቤተክርስቲያኒቷንም እነሱም ተባብረው እየሰበሩ ናቸው አይደሉም። እዚህ ላይ ለአብራራው አማራ ስል አማራውን ብቻ ማለት አይደለም። ለምን ኦርቶዶክስን ሰበርኳት ካለ ትግሬውም ተሰብሯል። አዎ በዚህ ቤተክርስቲያን የተጠመቀ 49 ሚሊዮን የሚባለው ሁሉ ተሰብሯል። ጉራጌውም ሁሉም ወረሞውም ኦርቶዶክስ ከሆነ ታውጆበታል፣ ተሰብሯል። በተለየ ዘሩ ግን አማራው ለብቻ ተነጥሎ ተሰብሯል ከቤተክርስቲያን ስሙ ተጠርቶ። በኦርቶዶክስነት ግን በመላ ኢትዮጵያ ያለው ሁሉ ኦርቶዶክስ፣ በውጭም የተበተነው ሁሉ ኦርቶዶክስ። በውጭ የተበተነው ኦርቶዶክስ ብቻ አይደለም። ይህች ቤተክርስቲያን ከጁዳይዝም ጋር የተያዘች ናት። እውነት ቤተ እስራኤሎች የታሪክ ሰዎች ከሆኑ ይህች ቤተክርስቲያን ቆይ የኛም ናት። የኛንም ታሪክ የኛንም ልባስ ያዘች ናት። ለምን ትሰብራታለህ ብሎ በታሪኳ በዜግነቷ ሁሉም መጥቷል። እብን እስላሙም ሙስሊሙም ቢሆን ይህች ቤተክርስቲያን እኮ ተቀብላናለች። ስንሰደድ በዓለም ስንሰደድ ነቢያችን የመሲህ ሰዎች ናቸው፣ ያቺ ቤተክርስቲያን የመሲህ ናት፣ ሂዱ ወደ እሷ ተጠጉ ብለው ነግረውናል። ይህች ቤተክርስቲያን እንድትነካብን አንፈልግም ብለው የኢትዮጵያ ሙስሊሞችም የዚህ ቤተክርስቲያን ለመጮህ ኃላፊነት አለባቸው። ስለዚህ በዚህ ሁኔታ ይህ መንግስት ከሁሉም ጋር ተጋጭቷል። መንግስት ብቻ አይደለም፣ ከዚህ መንግስት ጋር የተስማሙ ሁሉ የሃይማኖት መሪዎች ከአማራውም ከትግሬውም የዚህ ቤተክርስቲያን ከቤተ እስራኤሎችም ጋራ የታሪክ ተካፋይ ከሆነው ሁሉ ጋር ተጋጭቷል። ይሄ መንግስት ተጋጭቷል። ስለዚህ ይህ ሲኖዶስ ከዚህ መንግስት ጋር በመሰለፉ ከዚህ ሁሉ ጋር የተጋጨ ነው፣ የተሳተፈ ነው። ይህንን መጀመሪያ መመለስ አለባቸው። በጣም ጥሩ። በጣም አመሰግናለሁ ቄስ አስተሬ። በተለይ አሁን ከአነሱት ጋር እኔም በዚህ በአካባቢያችን ለምሳሌ ቅድስት ኢየሩሳሌም ላይ እንደዚሁ የኢትዮጵያ ጉዳይ የቅርሱ ጉዳይ ሁላችንም የሚያገባን ነው በሚል የተለያዩ ድርጅቶችም ተቋቁመው በሰዎችም ደረጃ ብዙ ድጋፍ እያደረጉ ያሉበት ሁኔታ ነው ያለው፣ ቤተ እስራኤሎችም ባነሱበት ጉዳይ ማለት ነው። ነገር ግን ከዛ በላይ ደግሞ በሃይማኖቱ በተለይ በእምነቱ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበር ላይ የተቀመጡ በአመራር ላይ የተቀመጡ ሰዎች
እዚህም ያደርጉትን የሚሰሩትን ስራ ያያየን ነው አብዛኛው በቤተ ክርስቲያን እስከ ድብድብ ድረስ ምዕመናን ጋር እስከ መደባደብ ድረስ ባንዲራ ይሄ ይወክለናል ይሄ አይወክለንም የሚል ነገር ተነስቶ ባለፈው ኃይለኛ የሆነ ድብድብ ነበር እዚህ ሀገር እና በዛ ውስጥ ብዙ የታዘብናቸው ቀሳውስቶች ነበሩ በእውነት በመንኮሴነት ደረጃ የተቀመጡ ሰዎች ነገር ግን ዱላ አንስተው በሰው ላይም ውስጥ መጋበዝ ድረስ የደረሱ አለ እስኪ አጠቃላይ ከኢትዮጵያ ሰንደቅ ዓላማ አረንጓዴ ቢጫ ቀይ ጋር የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን የሚያገናኛት ሰፊ ታሪክ አለ ይባላልና ስለዚህ ጉዳይ የሚያውቁትን ያህል ቢነግሩን መጨረሻ ላይ አሁን ወደ ባንዲራው ከለር የተለያዩ ቀለማት ከመሄድ በፊት እንደው የሁላችንም የሚያመንንን እንካው እዚያም አካባቢ ሆነ በዓለም ዙሪያ ያለን ካህናቶች የሳትነው ነገር አለ አንደኛ ቅድም ያልኩህን የሲኖዶሱን ባህሪና አመጣጥ ለይተን ማስቀመጥ ማወቅ አልቻልንም ባለማወቅም ይሁን በሆዳምነትም ይሁን ባደባይነትም ይሁን ይሄ ታሪክ በጥንት ጊዜ ተደግሟል በሀገራችን ሳይሆን አንጾኪያ ለምሳሌ ዮሐንስ አፈወርቅ እያሉ ብዙ ሰዎች ሲናገሩ እንሰማለን በአራተኛው ክፍለ ዘመን በአንጾኪያ አካባቢ እንዲህ ያለ ነገር ተከሰተ ቤተክርስቲያን በሰፊው በደፈረሰው ውቅያኖስ ውስጥ የምትፈልቅ የጠራች ውሃ ናት ንጽሕት ውሃ ናት ከዓለም ጋር ንክኪ የሌላት ግን ቅድስናን ያንጽህና ለዓለም የምትሰጥ መረጋጋትን ጥራትን የመንፈስ ልዕልናን ሁሉ ለተጠማ ሁሉ የምትሰጥ ናት እንግዲህ ይህንን ይዘን ቤተክርስቲያን ይሄ ሲደፈርስ ካህናት መጀመሪያ መቆጣት አለባቸው ባንዲራው ሌላ ነገር ነው ትልቁ ነገር የሰው ህሊና የሰው ፈቃድ የሰው ማንነት ተሰብሯል ትልቁ ባንዲራ ሰው ነው የሰው ፈቃድ ነው የሰው ሰላም ነው ክርስቶስ እንደመጣ ለዚያ ነው ባንዲራውን በሌላ ጊዜ ልንዳስሰው እንችላለን ያ ተገሰሰ ያ ሲገሰስ በአራተኛው ክፍለ ዘመን እንደ ምሳሌ ነው የምጠቅሰው በዚያ ቤተክርስቲያን ውስጥ እንደ አውግስቲን ያሉ አድርባዮች ተሰግስገው ገቡ እንደነ ቀለሚንጦስ እንደነ ጁስቲን ያሉ ደግሞ ቅዱሳን ነበሩ በዚያን ዘመን ከህብረተሰቡ ጋር አብረው የተሰለፉ ቅድስና እንዳይደፈርስ ሰላም እንዳይደፈርስ የህብረተሰብ ኑሮ እንዳይናጋ በእግዚአብሔር ላይ ምሬት እንዳይፈጠር ልክ እንደ እንብ የተሰለፉ ካህናቶች ነበሩ እነሱ ተሰበሩ አለቁ እነ ቀለሚንጦስ ሁሉ በእርጅናም ሆነ በምን ዮሐንስ አፈወርቅ ተንቀሳቀሰ ጠቅላላ ህዝቡ ታክስ ከበደው የኑሮ ቀንበር ተጫነው መሪዎቹ ሁሉ አስጨነቁት በመንደሩ መኖር አልቻለም ይህን ጊዜ ህዝቡ ጥሎ ወጣ የመሪዎቹን ሁሉ ሐውልት እየተባበረ ሄደ አብሮ ከህዝቡ ጋር የቆመ ያንን የመራው ዮሐንስ የሚባለው የአንጾኪያው ሊቀ ጳጳስ ነው መራው በየአደባባዩ አንቀጠቀጠው ህዝቡ ተሰልፎ አፈወርቅ አለው በዚያ ወቅት በተናገረው ነገር ነው ቤተክርስቲያኒቷ ይህንን ነው የዮሐንስን አፈወርቅ ስንማር የሱን አርያ የሱን ምሳሌ ነው የምንማረው ይሄን እንዳንለቅ ነው ቅዱሳን በሙሉ የቤተክርስቲያን እንግዲህ ይሄ መመሪያዋ ይሄ ነው ሐዋርያት በኋላ የተነሱ እነዚህ ናቸው እነዚህ ሁሉ ሰዎች ያለቁት ሃይማኖት ሲሰጡ ሳይሆን ለህብረተሰብ ለክብር እንግዲህ የሰው አርያ የሰው ክብር የሰው ፍቅር ሃይማኖት ነው ዶክትሪን ሰው ነው የሰው ፈቃድ ነው የሰው ሰላም ለኩልክሙ እያልን በቤተ መቅደስ የምንጸልየው ሁሉ ለዚያ ነው የምንጠነቀቀው ያ ደፈረሰ ያ ተሰበረ ዮሐንስ አፈወርቅ በያመርቀው በዚህ ምክንያት ዮሐንስ አፈወርቅ ተባለ ነገር ግን ከመንግስት ጋር ሆነው አንድ ላይ ለሆዳቸው ለሹመት ለገንዘብ ሲሉ እና አውግስቲን ደግሞ ከዮሐንስ አፈወርቅ በተቃራኒው ተሰለፉ ያ ዘመን በሀገራችን መጣ ያ ዘመን ተከሰተ እንግዲህ በዓለም ዙሪያ ያለን ካህናቶች ሁሉ የምንለካበት የምንፈተንበት ጊዜ ነው አንተ እንዳልከው ድሮ ቅዱስ ጊዮርጊስ ሰማዕታት ዲያቆናት አልነበሩ ቀሳውስትም አልነበሩ ከዚያ በብዛት ሰማዕታት የምንላቸው የሚሰየሙት ጽላት የሚቀረጽና ቅዱስ ጊዮርጊስ እነ ጊጋር ሌሎች ሁሉ እነ ጌሉታ እነ ቂርቆስ ካህናት አልነበሩ ዲያቆናት አልነበሩ ልክ እንደናንተ ጽድቅ ሲፈስ የሰው ልጅ ሲሰቃይ አደጋ ላይ ሲወድቅ ኑሮ ሲቃወስበት እየዘለሉ የሚገቡ ሁሉ ለዚህ ዘረኞች የሚሆኑ ሰማዕታት ናቸው ጳጳስ አይደለም ካህን አይደለም በጠቅላላ የኢትዮጵያ ቤተክርስቲያን ሰማዕታት
ካህናት፣ ጳጳሳት ጥቂቶች ናቸው። በሙሉ ሰማዕታት ጻድቃን የምንላቸው ምዕመናን ናቸው። ምዕመናን እስጢፋኖስ የመጀመሪያው እስጢፋኖስ የተገደለው የመጀመሪያው እነ ጴጥሮስ እያሉ ሐዋርያት እያሉ እስጢፋኖስ ተመርጦ የገባው እንደ ምዕመናን ዲያቆን ተራ ዲያቆን ሆኖ ተመርጦ የገባው እሱ አስቀድሞ ሰማዕትነት ተከፈለ ሞተ። እነ ጴጥሮስ ሐዋርያት ቁጭ ብለው ይህ እንግዲህ በቤተ ክርስቲያን ያለ ታሪክ ነው እና እናንተም በኢየሩሳሌምም ሆነ በዓለም ዙሪያ ያሉ ሁሉ ክርስቲያኖች የተጠመቁ ሁሉ ይህ የተከሰተላቸው ኃላፊነት አለባቸው። እኔ ቄሱ ስለካድኩ ዲያቆኑ ስለካደ ሰባኪው ስለካደ ጳጳሱ ስለካደ እነሱ ሲክዱ ካዱ የሚል የለም። ሲኖዶስ ሲያምን እመን፣ ጳጳስ ሲክድ ካድ፣ ጳጳስ ሲያምን እመን፣ ቄሱ ሲያምን እመን፣ ቄሱ ከካደ ደግሞ ካድ የሚል ነገር የለም። እያንዳንዱ ክርስቲያን ለሰማዕትነት ለምስክርነት ተጠርቷል። አሁን በእናንተ መካከል አንድ ያየው ቢደረግ ይሄ ዘመኑ ያመጣብን ክፉ ዘመን ነው ማለት ነው። የወያኔ መንፈስ በእኛ ውስጥ ገብቷል ማለት ነው። በእኛ ውስጥ ገብቷል። እንግዲህ እዚህ ላይ ነው ንጉሥ የወደደውን ዓለም የወለደውን ሳያፍሩ ለዚያ ሳይታዘዙ ለእውነት ብቻ የቆሙ ነው የሚለው መጽሐፉ። ለእውነት ብቻ ያ ማለት ይሄ ሲኖዶስ በሲኖዶስ የሚለካ ነገር አይደለም። በሲኖዶስ እየተወሰነ የሞተ ሰማዕትም የለም። እያንዳንዱ ለክርስትና ክርስቶስ ሞቷል። ክርስቶስ ለሰው ልጅ በጎ ፈቃድ፣ ለሰላም፣ ለሰው ልጅ መረጋገጥ ዓላማችን መሪያችን ክርስቶስ ነው። ስለዚህ ነው ሐዋርያትም ሁለት እየሆኑ የሞቱት እንጂ በጉባኤ እየወሰነ ሄደ የለም፣ በጉባኤም የሞተ የለም። በጉባኤም ደግሞ ቅድስና አይሰራም በጠቅላላ የለም። እና ያይነቃችሁ በጣም አይነቃችሁ። በጣም አመሰግናለሁ። ቄስ አስተሬ ጽጌ በካርሳስ የደብረ ሳህል መድኃኔዓለም ቤተክርስቲያን ዋና አስተዳዳሪ። አሁንም በድጋሜ ለፕሮግራሙ አዘጋጆችና በአድማጮች ስም ከፍተኛ የሆነ ምስጋናን አቀርባለሁ። በተደጋጋሚ በሌሎች ጊዜዎችም እንደዚሁ ትብብሮት እንደማይለየን ተስፋ አደርጋለሁ። እግዚአብሔር ይስጥልኝ። እኔም አመሰግናለሁ። በርቱ። እግዚአብሔር ለዚህ ሰማዕትነት ሁላችን የሚያበቃን የተመሰገነ ይሁን። እግዚአብሔር ከሁላችን ጋር ይሁን። በሰላም ያገናኘን። አሜን አሜን አሜን።